ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን የደረሰን ዜና አለ። ጎንደር ሁለተኛ ቀኑን ያዘው ውጊያ ሌሊቱንም ያዝለቀቅ ያደረገው ቀጥሏል። አብዛኛው የጎንደር ቀጠናዎችን የተቆጣጠረውና የበላይነት ያዘው የፋኖ ኃይል ከሰኞ ሌሊት ጀምሮ በጎንደር ከተማ የአገዛዙ የጸጥታ ተቋማት ላይ ጥቃት መክፈቱን ለማወቅ ተችሏል። ከፊል የከተማዋን አካባቢዎች መቆጣጠሩም ታውቋል። ማራኪ ክፍለ ከተማ ቀበሌ 18 ሸዋ ዳቦ በሚባሉ የጎንደር ከተማ ክፍሎች ብርቱ ውጊያ ሲደረግ ነው ያለው። የአብይ አህመድ ሰራዊት በታንክና በመድፍ የታገዘ ተኩስ ሰላማዊ ሰዎች ላይ አነጣጥሮ ይተኩስ እንደነበረ ለአንከር ሚዲያ በደረሱ መረጃዎች ላይ ተመልክቷል። በዚህም ለጊዜው ቁጥራቸው በውል ያልታወቁ ሰላማዊ ነዋሪዎች የተገደሉ ሲሆን በርካታ ቆስለኞች ወደ ተለያዩ የጎንደር የጤና ተቋማት መወሰዳቸውንም ለማወቅ ተችሏል። የጎንደር ቅርስ በሆኑ ጥንታዊ ስፍራዎች ላይም በአገዛዙ ሰራዊት ጥቃት መሰንዘሩ የተገለጸ ሲሆን ስለደረሰው ጉዳት በዝርዝር ለማወቅ ያደረግነው ጥረት ለጊዜው አልተሳካም። በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ አድርሻለሁ የሚለው የአማራ ፋኖ ጎንደር እዝና የተቀናጀው የፋኖ ኃይል በቅድና በጥናት የተጀመረ ውጊያ በመሆኑ የሚፈለገውን ግብ እየመታ ነው ሲል ገልጿል። የአማራ ፋኖ ጎንደር እዝ ሰብሳቢ ሻለቃ ሀብቴ ወልዴ ይህን አገዛዝ ለማስወገድ በተጀመረው የህልውና ተጋድሎ የጎንደር ህዝብ እድሜና ጾታ ሳይገድበው ተሳታፊ መሆን ይገባዋል ሲል ጥሪ አድርጓል። ጎንደር ከተማ ላይ የተጀመረው ጥቃትም የተቀመጠለትን ተልዕኮ ለማሳካት በሚያስችል ሂደት ውስጥ ይገኛል ይላል ሻለቃ ሀብቴ። የአማራ ብሔር ተወላጅ የሆኑ 6 ጀነራሎች መልቀቂያ አስገብተው ከመከላከያ ሰራዊት መሰናበታቸው ተገለጸ። በውጊያ ብቃታቸው አሁን ካሉት የመከላከያ ሰራዊቱ ከፍተኛ ጀነራል መኮንኖች በግንባር ቀደምትነት የሚጠቀሱት 6ቱ የአማራ ተወላጅ ጀነራሎች ያስገቡት መልቀቂያ በአስቸኳይ ተፈጻሚ ሆነው እንዲሰናበቱ በአብይ አህመድ በኩል ግፊት መደረጉን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በዚህ ዓመት የመልቀቂያ ጥያቄያቸው ተቀባይነትን አግኝቶ ከሰራዊቱ የተለዩት 6ቱም ከፍተኛ ወታደራዊ መኮንኖች የብርጋዴር ጀነራልነት ማዕረግ ያላቸውና በተለይም ከህወሓት ጋር ተደርጎ በነበረው ጦርነት ከፍተኛ ሚና የተጫወቱ መሆናቸው ተመልክቷል። ለአንከር ሚዲያ በደረሰውና በስም ተጠቅሶ መሰናበታቸው የተገለጸው ከፍተኛ ጀነራል መኮንኖች ብርጋዴር ጀነራል ማርዬ በየነ፣ ብርጋዴር ጀነራል አበበ በየነ፣ ብርጋዴር ጀነራል ዳዊት ዮሐንስ፣ ብርጋዴር ጀነራል ካሳ ደምሌ፣ ብርጋዴር ጀነራል አለሙ አየለና ብርጋዴር ጀነራል ሲሳይ ወለኔ መሆናቸው ታውቋል። ጀነራል መኮንኖቹ ከአማራ ህዝብ ጋር የአብይ አህመድ አገዛዝ የገባበት ጦርነት ፈተና እንደሆነባቸው ነው የተመለከተው። በእንዲህ እንዳለ ከመከላከያ ሰራዊት ተጨማሪ ከፍተኛ ወታደራዊ መኮንኖች በጡረታና በመልቀቂያ እየተሰናበቱ መሆኑ ተገለጸ። የደቡብና የአማራ ተወላጆች በብዛት የሚገኙበት የከፍተኛ መኮንኖች ክፍል አሁንም በመልቀቂያና በጡረታ ስም ሰራዊቱን እየተለዩ መሆናቸው ነው ያገኘነው መረጃ የሚያመለክተው። ከዚህ ቀደም በጡረታ ተሰናብተው ከነበሩት ሌተናል ጀነራል አስራት ዲኔሮ የመከላከያ መረጃ ዋና መምሪያ ኃላፊ ነበሩ። ሜጀር ጀነራል አለሙ አየነ የደቡብ እዝ ምክትል አዛዥ ሎጂስቲክ ኃላፊ የነበሩ፣ ሜጀር ጀነራል ታገሰ ሌምቤቦ የኮማንዶና የአየር ወለድ እዝ ምክትል አዛዥ ለሎጂስቲክ ኃላፊ የነበሩ፣ እንደዚሁም ብርጋዴር ጀነራል ሻምበል በየነ የ31ኛ ክፍለ ጦር አዛዥ የነበሩ አቅምና ችሎታ እያላቸው በጡረታ ስም እንዲለቁ መደረጋቸው ነው ያገኘነው መረጃ የሚያመለክተው። ከዚህም በተጨማሪ ብርጋዴር ጀነራል አባተ አሊም ከዚሁ ተሰናባች ሆኑ ከፍተኛ መኮንኖች ውስጥ የሚገኙ መሆናቸውንም ከመከላከያ የደረሰን መረጃ ያመለክታል። በሌላ በኩል የመከላከያ ስነልቦና ግንባታ ዋና መምሪያ ክፍል ውስጥ ሲሰሩ የነበሩ ከ8 በላይ ወታደራዊ ጋዜጠኞችና አመራሮች ሰራዊቱን መልቀቃቸው ተገለጸ። በከፍተኛ ጫና ውስጥ የሰነበቱት እነዚህ ጋዜጠኞችና አመራሮች ወደ ፋኖና የኦሮሞ ነጻነት ሰራዊት የተቀላቀሉ ሲሆን አብዛኞቹ ሀገር ጥለው መውጣታቸውን ነው ለአንከር ሚዲያ በደረሰ መረጃ ላይ ተገለጸው። ይህ በእንዲህ እንዳለ በመከላከያ ሰራዊት ውስጥ የደሞዝ ጭማሪ ጥያቄ ይቀሰቀሳል በሚል ስጋት ውስጥ የገባው የብልጽግናው አገዛዝ ሰሞኑን የመከላከያ መምሪያ ኃላፊዎችን ሰብስቦ ጫና ሲፈጥር እንደነበረ ያገኘነው መረጃ ያመለክታል። የፕላን ሚኒስትሯ ዶክተር ፍጹም አሰፋና የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በጋራ ሰብስበው ለሰራዊቱ ደሞዝ
የደሞዝ ጥያቄ አግባብ እንዳልሆነ ወቅቱም እንዳልሆነና መንግስት በከፍተኛ ችግር ውስጥ የሚገኝ በመሆኑ የደሞዝ ጥያቄ ማስተናገድ እንደማይችሉ ገልጸዋል። ከሰራዊቱ አመራሮችም ይህ ችግር የኛም ችግር ነው፣ የህዝቡ ችግር እኛ ላይም የሚንጸባረቅ በመሆኑ ጥያቄውን እንጋራለን ብለው በፊት ለፊት መግለጻቸውን ተከትሎ በሰራዊቱ ከፍተኛ አዛዦች በኩል ጫና እንዲፈጠርና ጥያቄው ተዳፍኖ እንዲደረግ ትዕዛዝ መተላለፉን ነው ያገኘነው መረጃ የሚያመለክተው። ብልጽግና ፓርቲ ለመጪው ምርጫ ኢትዮጵያዊነትን በማቀንቀን ስትራቴጂ ነድፎ ለመንቀሳቀስ መወሰኑን አንድ ሰነድ አመለከተ። ለአንከር ሚዲያ በደረሰ ሰነድ ላይ እንደተገለጸው ብልጽግና ፓርቲ ከብሔር በተሻገረ ኢትዮጵያዊ ማንነትን በማቀንቀን መጪውን ምርጫ ለማሸነፍ ትኩረት ሰጥቶ እንደሚንቀሳቀስ የሚያመለክት ነው። የሰሞኑ የአብይ አህመድ ተከታታይ መግለጫዎችም ኢትዮጵያዊነትን በማጉላት ብልጽግና ፓርቲ ኢትዮጵያዊ ብሔርተኛ ሆኖ በምርጫው እንዲቀርብ ለማድረግ ሰፊ ስራ ለመስራት መታቀዱን ለማንጸባረቅ እንደሆነም ተመልክቷል። ሰሞኑን አብይ አህመድ ኢትዮጵያዊነትን በተመለከተ የዛሬ 7 ዓመት አካባቢ የኢትዮጵያ ሕዝብ ተቀባይነት እንዲያገኝ ያደረገውን ኢትዮጵያዊ ትርክትን መልሶ ለማስተጋባትም የተፈለገው በዋናነት መጪውን ምርጫ ታሳቢ ተደርጎ እንደሆነ ነው ባገኘነው ሰነድ ላይ የተመለከተው። አብይ አህመድ አገዛዝ በአዲስ አበባ ወጣቶችን በማስገደድ በትላንትናው ዕለት በየወረዳው ስብሰባ ማድረጉ ተገለጸ። በስብሰባዎቹም በማስፈራራት ወጣቶቹ ከአመጽ ተግባራት እንዲታቀቡና ለታጣቂ ኃይሎች በሚያሰራጯቸው መረጃዎች እንዳይደናገሩ በመጠየቅ ከፍተኛ የሆነ የማዋከብ ስራ ሲሰሩ እንደነበረ ያገኘነው መረጃ ያመለክታል። ስጋት ላይ ያለው የአብይ አህመድ አገዛዝ ወጣቶቹን በተለያየ መዋቅር ውስጥ በማስገባት ነው በትላንትናው ዕለት ስብሰባ ያደረገው። በሌላ በኩል የአዲስ አበባ የታክሲ ደንብ አስከባሪዎች ከፍተኛ መዋከብ እየተፈጸመባቸው እንዳለም ተመልክቷል። በርካታ የታክሲ ደንብ አስከባሪዎች መታሰራቸውንም ነው ያገኘነው መረጃ የሚያመለክተው። በእንዲህ እንዳለ በባህር ዳር ዙሪያ በመራዊና አካባቢው ለጥቃት የተሰማራው የአብይ አህመድ ሰራዊት ተመክቶ መመለሱ ተገለጸ። በደቡብና ሰሜን ሜጫ ወረዳዎች በብዛት የገባው የአብይ አህመድ ሰራዊት ከፍተኛ ኪሳራ ደርሶበት አካባቢዎቹን ለቆ መውጣቱን ነው የአማራ ፋኖ የጎጃም እዝ የአንደኛ ክፍለ ጦር ህዝብ ግንኙነት ለአንከር ሚዲያ የገለጸው። እንግዲህ በእኛ አካባቢ በ13 በተለይ ሜጫ ወረዳ የሚባሉ ሁለት ወረዳዎች ደቡብና ሰሜን ሜጫ ላይ መጠነ ሰፊ የሆነ ወረራ ፈጽሞ ነበር። ይህንንም ወረራ ያደረገው ከመራዊ ከተማ ተነስቶ ገርጨጭ ከተማ ለመግባት ነው የተንቀሳቀሰው። አንደኛው ኃይል ከይልማና ዴንሳ ቤት ተነስቶ የሰሜን ሜጫ ከተማ የሆነችዋን ብራቃት ከተማን ለመውረር ነው ጥረት ያደረገው። ሌላኛው ኃይል ደግሞ ከዱርቤት ተነስቶ ሌላኛዋን የሰሜን ሜጫ ወረዳ ከተማ የሆነችዋን ለመውረር ነው እንቅስቃሴ ያደረገ የነበረው። በወቅቱ ሶስቱም ቦታዎች ላይ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር የኮሎኔል ታደሰ ሙሉና ብርጌድ 3ቱ ሻለቃዎች አበራ ሙጬ ሻለቃ ብራቃት ላይ፣ አለማየሁ ከቤ ሻለቃ ገርጨጭ ላይ፣ ጂወን ሻለቃ ደግሞ ዳጊ ላይ መጠነ ሰፊ ውጊያ አካሄደው ጠላትን ባለበት እንዲቆም አድርገውት ዋሉ። በቀጣይ ቀን በተደረገው ውጊያ ዳጊ ላይ የገባው ኃይል አቅጣጫውን ቀይሮ እንዲሄድ የጂወን ሻለቃ አድርጋ ሰደደችው። በትናንትናው ዕለት ግን የብርጌዱ ሁለቱ ሻለቃዎች ማለትም አበራ ሙጬ ሻለቃና አለማየሁ ከቤ ሻለቃ በመሆን በጋራ ገርጨጭ ከተማ ለመግባት እዛው ባለበት ላይ ውሎ ያደረውን ኃይል ከ12 ሰዓት እስከ 8 ሰዓት የፈጀው ውጊያ አካሄዳ 3-4 ምሽጎችን አስለቅቃ ብዙ እንትኖችን ካካሄደች በኋላ ብዙ ምቶች ሲደርስበት ጠላት ደውሎ ከሌላ አቅጣጫ ብራቃት አቅጣጫ አቋርጦ ሌላ ጠላት ሲመጣ ቀጠናውን ለቃ ለመሄድ ተገዳለች። ጠላትም ቁስለኛውንና ሞቱን ይዞ ዛሬ ሙሉ በሙሉ ከሁለቱም ሜጫዎች ለቆ ሄዷል ማለት ነው። አገዛዙ የተለያዩ የድል ዜናዎችን እያቀረበ ይገኛል። ዛሬ በተከታታይ በመከላከያ የፌስቡክ ገጽ ላይ የማያቸው ዜናዎች በርካታ ድሎች መገኘታቸውን በአንዳንድ ቦታዎች እንደውም ስም ተጠቅሰው የፋኖ አመራሮችን ጭምር ደምስሰናል የሚልም መግለጫ አውጥተዋል። እነዚህ ነገሮች እንዴት ማየት ይቻላል? ድል ቀናን ነው የሚሉት እነሱም ውጊያ ነውና መስዋዕትነት ይኖራል። አንድም ሁለትም
ሰው ሊሰዋ ይችላል። እነሱ ይሄንን እንደ ድል ነው የሚቆጥሩት። ብዙ ጊዜ እኛ ብዙ ኃይል ደምስሰን ስምም ጠቅሰን አናቅም፣ ፎቶ ማሳይተን አናቅም። ምክንያቱም የምንታገልለት ትክክለኛ ወታደራዊ ዲሲፕሊን ይዘን ነው እየታገልን ያለው። ዓለም አቀፍ ሕግን ጠብቀን ነው እየታገልን ያለ ነው። ደምስሰናል ይላሉ፣ ግን ከደመሰሱ ለምን ቀጠናዎችን ተቆጣጥረው መቆየት አልቻሉም? በምን ምክንያት ነው በ3 ቀን ቀጠናዎችን ለቀው እንዲወጡ ያደረግናቸው? እኛ ስለመታናቸው ስለደመሳስናቸው እንጂ እነሱ ባሉት ልክ አይደለም። እነሱ ግን አንድ ሰው አጋጣሚ ውጊያ ነው፣ ሰው ይሞታል። አንተ ለውጊያ ልትሄድ የምትችለው ልትገድልም ልትሞት ነው። በዚህ አጋጣሚ አንድም ሁለትም መስዋዕትነት ይኖራል። ይሄንን መስዋዕትነት እነሱ ብዙ ጊዜ አባስተው አንድ ፋኖ ከተሰዋ በውሸት ማራቢያ ማሽን በሆኑ ሚዲያዎቻቸው የሚናገሩት። እውነታው ግን ይሄ አይደለም። እንደኛ ቀጠና በ3 አቅጣጫ የመጣውን ወራሪ ሙሉ በሙሉ ቀጠናውን ነጻ አድርገናል። ነገር ግን በዚህ የተበሳጨው ኃይል የአንድ ቀጠና በማምራት በሚያሳዝን ሁኔታ የአንድ ሃይስኩል ፕላዝማዎችን እና መማሪያ ኮምፒውተሮችን እንዲሁም ጤና ጣቢያዎችን አውድሞና ዘርፎ እንዲሁም የግለሰብ ሱቆችን ዘርፎ ነው ከቀጠናው የወጣ ማለት ነው። እዛ ውጭ ግን በአማራ ፋኖ በጎጃም በአንደኛ ክፍለ ጦር አይቀጡ ቅጣት ተቀጥተው ቀጠናውን ለቀው ሄደዋል ማለት ነው። ሙሉ ሰው እንግዲህ ክረምቱ ከመግባቱ በፊት የፋኖን ኃይል እንደመስሳለን ብለው አዲስ ዙር የመጨረሻ ብለው የጠሩትን ዘመቻ ነው እያከናወኑ የሚገኙት። በአንጻሩ የአማራ ፋኖ የጎጃም እዝ ተሽከርካሪዎችም ገደብ በመጣል ህብረተሰቡ በትግሉ በመቀላቀል የመጣውን ኃይል እንዲመክት ጥሪም አድርጋቸዋል። እስቲ ምንድነው ወቅታዊ ሁኔታው? እነሱም ካሰቡት እናንተም ጥሪ ካደረጋችሁት አንጻር ምንድን ያለው ወቅታዊ ሁኔታ? አሁን እነሱ ያሰቡትን ውጊያ ነው እያደረጉት ያለ፣ እኛ ደግሞ የመከላከል ውጊያ ነው እያደረግን ያለ። በእኛ በኩል ያልታሰበ ውጊያ እንለዋለን። ይህንን እነሱ የታሰበ ውጊያ እንደመስሳለን ብሎ ነው የመጡ። ነገር ግን እኛ ያልታሰበ ውጊያ እያደረግንም እነሱን እየደመሰስን ቀጠናዎችን ነጻ እያወጣን ነው ይሄድን ያለ ነው። እኛ የታሰበ ውጊያ ለማድረግ ፕሮግራሞችን ይዘን ወታደሩን በአካልም በስለንቦና ብቁ አድርገን እየተጠባበቅን እንገኛለን። የሚመሽ ጊዜ የሚመሽ ቦታ መርጠናል። መንገዶችን እንዲዘጉ የተወሰነው ጠላት በድሮንም ለመጠቀም ሰርጎ ገቦችን እያስገባ እንቅስቃሴ እያደረገ ስለሆነ የዚህን እንቅስቃሴ ለመገደብ ጠላትን ባለበት እንዲቆም እና ለመምታት ያመች ዘንድ ነው እነዚህ እንዲዘጉ ያደረግን። አሁን ባሰበው ልክ ግን እንዳልሆነ መሬት ላይ ያለው እውነታ ያስረዳል።